በቀድሞ ስሟ ደብረ ኢባ በኋላም ደብረ ብርሃን ተብላ የተሰየመችው ከተማ የምስረታ ታሪኳ ከ600 ዓመታት በላይን ወደ ኋላ ይመልሰናል። የዛሬ ገጽታዋ ማለትም የኢንዱስትሪ መዳረሻነት ንድፏ ደግሞ 50 ዓመት ገደማን ያስቆጠረ ነው። በ1446 የተቆረቆረችው የደብረ ብርሃን ከተማ ለመጀመሪያ ጊዜ ከፋብሪካ ጋር የተገናኘችው በ1954 ዓ.ም ነበር። በደብረ ብርሃን ብርድ ልብስ ፋብሪካ። ይህ ፋብሪካ የበኩር ሆኖ ተከታይ ሳይኖረው ግን ዓመታትን አስቆጥሯል። እስከ 1994 ዓ.ም ደግሞ በከተማዋ የነበሩት የፋብሪካዎች ቁጥር የአንድ እጅ ጣት ቁጥርን እንኳን በአግባቡ ያልሞሉ ነበሩ። ዛሬ ግን ያ መልክ ፍጹም ተቀይሯል። ከተማዋ የኢንዱስትሪ መናኸሪያ ሆናለች። የሀገር ውስጥም ሆኖ የውጭ ባለሀብቶች በከተማዋ ለማልማት የሚጓጉላት ደግሞም እያለሙባት የምትገኝ ከተማ ነች። እንግዲህ ባለፉት 10 ዓመታት ግን ከ1998 ጀምሮ እስከ 2018 ድረስ ያለውን አጠቃላይ ፍሰት ስናይ ከ999 በላይ ኢንቨስትመንት ያለበት ከተማ ሆኗል ማለት ነው። ከኢንዱስትሪ አኳያ ብቻ ስናይ ከ722 በላይ አገልግሎት 243 ግብርና በተመሳሳይ ወደ 34 አካባቢ በጥቅሉ 999 ኢንቨስትመንት እያንቀሳቀሰ ትገኛለች ማለት ነው። አሁን ባለበት ሁኔታ በካፒታል ደረጃ ከ176 ቢሊዮን ብር በላይ ካፒታል ያስመዘገቡ አቅም ያላቸው ባለሀብቶች ፕሮጀክት ሀሳብ ይዘው የመጡባት ከተማ ሆናለች ማለት ነው። ስለዚህ ከ2011 እስከ 2011 ድረስ በተለይ ከ1998 እስከ 2000 ባለው ድረስ ወደ 178 ፕሮጀክቶች ማምጣት የቻሉበት ሁኔታዎች አሉ። በአመት አመት እድገቱ እየጨመረ የመጣበት ሁኔታ እንዳለ ማንሳት ይቻላል። እዚህ አካባቢ እንደሚታወቀው በጣም ሰላም ህግ አክባሪ ማህበረሰብ ያለበት አካባቢ ስለሆነ ማንኛውም ባለሀብት ወደ ከተማችን ሲመጣ ተገቢውን አቀባበል በማድረግ በአመራር ደረጃ ብቻ ሳይሆን በማህበረሰብ ደረጃም በኗሪም ደረጃ የተሻለ እንግዳ አቀባበል ባህል ስላለ በዛ መሰረት ጨዋ ማህበረሰብ ስላለ እና አካባቢው ሰላም በመሆኑ ምንም አይነት ችግሮች እንዳይፈጠሩ የሰላም አምባሳደር የሆነ ማህበረሰብና የሰላም አምባሳደር የሆነ ወጣት ያለበት አካባቢ ስለሆነ በቀላሉ ኢንቨስተር መምጣት ይቻላልበት ሁኔታዎች አሉ ማለት ነው።